ሰላም የአገሬ ልጆች ኢትዮጵያኖች እንዴት ናችሁ? እኔ እህታችሁ እመቤት እባላለሁ ከኢራቅ ያላችሁ ልጆች ብዙዎቹ እየደወላችሁኝ ቮይስ እየላካችሁኝ እመቤት ኢራቅ ምን አዲስ ነገር አለ? ያው ታውቃላችሁ ኢራቅ ከዚህ በፊት የጦርነት አገር ስለሆነች ብዙዎቹ ፈርቷሉ። እግዚአብሔር ይመስገን ኢራቅ ሰላም ነች፣ ዳና ነች። ለወደፊትም ሰላም ትሆናለች ብዬ ተስፋ አደርጋለሁ። ዛሬ ትንሽ ጠዋት ባግዳድ ዋና ከተማ ላይ የአሜሪካን ኤምባሲ ጋር ሄዶ ሰላማዊ ሰልፍ ነበራቸው። እግዚአብሔር ይመስገን አሁንም እየተካሄደ ነው ያለው፣ እስካሁን አልቆመም። ባግዳድ ያላችሁ ልጆች ምናልባት አንዳንድ ነገር ስትሰሙ ልባችሁ እንዳይረባሽ ይህ ቪዲዮ ለሁሉም ሰው ኢራቅ ላይ ያሉ ለኢትዮጵያኖች እንዲደርስ ሼር እያደረጋችሁ ሼር ኮፒ ሊንክ ዱዊት ሪፖስት እያደረጋችሁ ለ20 ለ30 ሰው ሼር አድርጉ። አሁንም ደግሞ አይታችሁ ዝም ብላችሁ ታሳልፋላችሁ። ብዙ ልጆች እየለቀሱ ነው ታውቃላችሁ። ከኢትዮጵያም ተደውሎኛል። ኢራቅ እንደሚታወቅ የጦርነት ሀገር ስለነበረች ብዙ ሰው እየፈራ ነው። ዱባይ እና ኳተር ሌላ ሀገራት እንደዚሁም ያላችሁ ልጆች እግዚአብሔር ይድረስላችሁ። ሰላምን እግዚአብሔር ያወርድን፣ ሰላም ይስጣችሁ። አትፍሩ። በያላችሁበት ቦታ ጸልዩ። እግዚአብሔር ያለ ነው የሚሆነው። ኢራቅ ያላችሁ ልጆች በተለይ ሰላም ነው፣ ምንም ችግር የለም። ለጊዜው የሀገሬ ልጆች እወዳችኋለሁ።